ሰላም ውዶቼ ዛሬም ሰከን እንሰራለን። ዶሮአችን እንደዚህ ጥባርግ የጥጇዋለው። እኔ ሙሉ ዶሮ ነው የምጠቀመው ሰከን ስሰራ ብረስት ብቻ አልጠቀምም። ኦኬ ሙሉ ዶሮውን ቀቅዬ ነው የምጠቀመው እና እንደዛ ነው ማደርገው። ከዛ መጥበሻዬ ላይ ዘይቱን ነው የተጠቀምኩት። ዘይቱን ጨመርኩኝ። ከዛ ሽርሚሬ ሽንኩርቴን ከተፌ ከተትኩኝ ማለት ነው። ዘይቱ ጋር ሲልልኝ ጨመርኩት። አንድ ላይ እንደዚህ እንዲበስልልኝ በደንብ አቁላላቱ። ያው ሙሰከን ሽንኩርት ይፈልጋል። በደንብ ሽንኩርት በዛ ማለት አለበት እና ዶሮ ሞክሩት እሺ ውዶቼ፣ ሙሉን ሞክሩት። ብረስት ብቻ ሲሆን የሆነ ደረቅ ነገር ይሆናል። ሙሉ ዶሮ ሲሆን የሆነ ጁስ ይሆናል። አሪፍ ነው ጣዕሙ የሚሆነው ማለት ነው። ከዛ ዶሮዬን የቀቀልኩትን እንደዚህ በትንንሹ ከትፌው ጨመርኩት። አንድ ላይ መጀመሪያ ጥብስ አደርገዋለሁ ከሽንኩርቱ ጋር። ትንሽ ጨው አደርግና ቅመማ ቅመም ከመጨመሬ በፊት በደንብ ዶሮውን እጠብሰዋለሁ ከሽንኩርቱ ጋር ማለት ነው። ከዛ እዚህ ጋር ብላክ ፔፐር ወይም ቁንዶ በርበሬ፣ ፍልፍል አስዋትን የጨመርኩት። ከዛ ያው ስማክ እንጨምራለን። የሙሰከን ዋና እንትኑ ስማክ ነው። ስማክ እንጨምራለን ማለት ነው እንደዚህ። ከዛ በደንብ እናማስለዋለን። ገልበጥ እናደርገዋለን እንደዚህ። ሲሆንልን ትንሽዬ ድብስ ርማል እንጨምራለን። ድብስ ርማል ይሄ ሞላሰስ የሚሉት ማለት ነው። እሱን እንጨምራለን። ከዛ በደንብ እንደዚህ ከድብስ ርማሉ ጋር ብዙ አናቁላላው። እንደዚህ አንድ ላይ በደንብ ጥብስ ካረግነው በኋላ ከሽንኩርቱ ጋር መጀመሪያ ጥብስ ስለማረገው ቅመማ ቅመም ከጨመርኩ በኋላ ብዙ እንትን አለልም። ከዛ እዚህ ጋር ስኖባር ነው የጨመርኩት ጠብሼ። አሪፍ ነው የሆነ ክራንቺ የሆነ ከሽ ሲል ጣዕም ይሰጠዋል። ከዛ ጋዜና ጠፋ ማለት ነው። ኦሬዲ እዚህ ጋር ደርሶልኛል። እንደዚህ መጠቅለያ እንትን አልኩኝ። እንግዲህ ኩቡዝ ቤት እንዳላችሁ ነው። በአንዳንዴ በልብናኒ ኩቡዝም እሰራለሁ እኔ። ይሄውን በጣም ቀጭኑ ነው አይደለ? በዛኛውም እሰራለሁ። በልብናኒ ኩቡዝም እሰራለሁ ቆራርጬ። ከዛ ኩቡዜን እንደዚህ እየቆራረጥኩኝ እንትን አልኩኝ ማለት ነው። ሁሉንም በዚህ መልኩ ጫፉን በሊጥም እንትን ማለት ትችላላችሁ፣ ማጣበቅ ትችላላችሁ ጫፉን። ከዛ ሁሉንም በዚህ መልኩ እንደዚህ ከጠቀለልኩኝ በኋላ ደረድረዋለሁ ማለት ነው እንደዚህ። ከዛ ዘይት ሆኖ ከላይ መቀባው ደረቅ እንዳይሆን ትንሽዬ ኦሊቭ ኦይል ወይም ዘይቱን ቀባውና ትንሽዬ ስማክ ከላይ እንደዚህ ነስነስ አድርጌ ኦቨን እጨምረዋለሁ ማለት ነው ለ30 ደቂቃ። ከዛ ሶሱን እንሰራለን። እዚህ ጋር ሮፕ ነው የጨመርኩት ዮገርት። ከዛ ለብነ ጨመርኩኝ ዮገርት ለብነና ይሄኛውን ተሄና ማለት ነው ተሄና ጨመርኩኝ። ከዛ ትንሽዬ ጨውና ሎሚ ነው ያደረኩት፣ ትንሽ ሳይበዛ። አንድ ላይ በደንብ ሁሉንም ሚክስ ካረኩት በኋላ እንደዚህ ያቀረብኩት ማለት ነው። ጋይስ ኢንጆይት። ረመዳን እንዴት እያረጋችሁ ነው ወዶቼ? አይዟችሁ፣ በርቱ። እግዚአብሔር ያበርታን፣ ጉልበት ይሁነን። ወዳችኋለሁ። በዚህ በአማረ መልኩ እንደዚህ አዘጋጅቼላታለሁ። ውጪ ይዛ የምትሄደው ነው እህቷ ቤት። ባይ ጋይስ፣ ሞክሩ።